ኖላዊት እንግዲህ ማግኘትና ማጣት ያለ ነው ማለት ነው። እንግዲህ ወይዘሮ ሜላት ከፍ ካለችበት ዝቅ ሆናለች ማለት ነው። ምክንያቱም አሁን ላይ ያሉበት ሁኔታ በጣም የሚያሳዝኑ ናቸው። እውነት ሜላት እኔ በጣም ያሳዘነች ማለት ነው። ምዕራፍ 2 ቢጀምርም ግን ይዘው የመጡት አሳዛኝ ነገር ነው ማለት ነው። ቢሆንም የጊዜ ጉዳይ ነው። ሁሉም ነገር ወደ የነበረበት ይመለሳል ብዬ አስባለሁ ማለት ነው። እንግዲህ ምላሴም ጫማ ሊስትሮ እየሰራ ነው ማለት ነው። ሰላምም ደግሞ ወደ ቤት ሰራተኝነት ገብታለች ማለት ነው። እንደዚሁም ደግሞ ሀናም በስራ ባገኘ እንኳ ብላ እየፈለገች ትገኛለች ማለት ነው። ምክንያቱም ናሲርና ተምቹም እንደዚሁ እንደምታዋቸው ትንሽ ሀብት ሊመጣ ነው መሰል እነሱ ጋር ደግሞ የጊዜ ጉዳይ ይቀየራል። ኖላዊትም ዘበኛ ሆኖ እንደዚሁም ደግሞ ፋኖሴ ጋር ተጋብተው አንድ ላይ እየኖሩ ይገኛሉ። ወይዘሮ ሜላት ያንን የመሰለ ቤቷን የሞቀ ቤቷን እንግዲህ አጥተዋለች ማለት ነው። አሁን ላይ አይምሮዋ ልክ አይደለም ማለት ነው። ወይዘሮ ሜላት እንደዛ ጥሩ አሳቢ እናት እንዳልነበረ። ሰላም ጤና ይስጥልኝ ውድ ቤተሰቦቼ፣ ለቻናሌ አዲስ ከሆናችሁ ላይክ፣ ሸር፣ ሰብስክራይብ አድርጉ ማለት ነው። እንኳን አደረሳችሁ ለኢድ ማለት ነው። ሁላችሁም የእስልምና እምነት ተከታዮች እላለሁኝ። ዛሬ እንደተለመደ ይዘንላችሁ የመጣ ነው ኖላዊቶችን ነው። እንግዲህ ኖላዊቶች ድጋሚ የመጡት በአሳዛኝ ነገር ነው። ግን ቢሆንም ህይወት ይቀጥላል። የሰው ልጅ ከወደቀበት ይነሳል ብዬ አምናለሁ። ይሄ ማለት ነው ትዕግስት ነው፣ የጊዜ ጉዳይ ነው እንጂ እንግዲህ ወይዘሮ ሜላት ጥሩ እናት መካሪ ነበረች ማለት ነው። ያ በቃሉ የሚባል ሰውዬ እንግዲህ ውድም ካረጋት በኋላ አሁን ላይ ደግሞ በስተ መጨረሻ እንደዚህ ሆናለች ማለት ነው። እውነት ለመናገር በጣም አሳዝናኛለች ማለት ነው። የሜላት እንትን በጣም ክፉ ነገር ሜላትን የምታሰራ አክተር ማለት ነው። እና በጣም እሱም ቢሆንም ሁሉም ነገር እንደሚስተካከል ተስፋ አድርጋለሁ ማለት ነው። ሀና አሁን ላይ ያለችበት ሁኔታ ለእናቷ እየጣረች ነበረ። ድንብላልም ከዚህ ሄድኩ ማለት እኮ እናንተን ጠላኋችሁ፣ ረሳኋችሁ፣ እናንተም ደግሞ ወደቃችሁ ብዬ ችግራችሁን አብሬ ስካፈል የሚመጣባችሁን ነገር በደስታችሁ ጊዜ አብሬ ስቄ ባዘናችሁን ጊዜ አብሬ አልቅሼ ነው የሚሆነው እንጂ የሰው ልጅ ዝም ብሎ ተመሬት ተነስቶ እኮ ሄድ ይታይልም ብለው እንግዲህ ብላ አለች ማለት ነው። እንግዲህ ድንብላልም አንቺ እኮ የራስሽ ህይወት አለሽ፣ የራስሽን ኑሮ ትኖር ያለሽ እያለቻት ወይዘሮ ሜላት እያለቻት ነበር ማለት ነው። ድንብላልን እንግዲህ ታውቋታላችሁ ሁላችሁም። እዛ ቤት ውስጥ የቤት ሰራተኛ ሆና በምትኖርበት ሰዓት ላይም መልካም ነገሮችን ሰርታለች። ግን ቢሆንም አሁን ደግሞ ወይዘሮ ሜላት አቅሟ አይፈቅድም ያን ሁሉ ማድረግ፣ ያን ሁሉ ንብረት መመለስ አትችልም ማለት ነው። መስፍንም እንግዲህ ትቷት ሄዷል ማለት ነው። መስፍን ትቷት ሄደው ወዴት ነው? እሱ ወደ አሜሪካም ሄዷል ማለት ነው። ከዚህ በኋላ አባታችን አይደለም ብለው ትተውታል ማለት ነው። እነሱም ደግሞ ምንም ነገር አሁን ላይ የላቸውም ማለት ነው። እያንዳንዷ ነገሯት ሀብቷን ታጣች በኋላ ወይዘሮ ሜላት እንግዲህ ራሷን አይምሮዋ እንዲነካ ሆናለች ማለት ነው። ልጆቹም ደግሞ እንዴት እንደዚህ እንሆናለን ብለው በጣም ያሳዝናሉ ማለት ነው። አሁን ላይ ግን ማንም የላቸውም። ያው እንደዛ ቢሆንም ሀናም የራሷ ህይወት ስላላት ወደ ራሷ ሄዳለች ማለት ነው። እንደዚሁም ደግሞ ሰላም ስራ እየገባይ መውጣት ጀምራለች። የቤት ሰራተኛ ብትሆንም ግን እሳ አንድም የተሳካላት ነገር የለም። እሱን ለማስተካከልና እሱን እንትን ለማለት ብላ እየጣረ ትገኛለች። እሱን ለማድረግ ደግሞ ብዙ ነገር ተጸባዋም አንደኛ ነገር ደግሞ በፊት ላይ እንደ ሀብታም ላይ ብትሆንም አሁን ላይ ግን ከባድ ነገር ነው እየሰራች ያለችው ማለት ነው። ደላላውም ደግሞ በአንድ ሳምንት ውስጥ 5 ቤት ቀየርሽ፣ በአንድ ሳምንት ደግሞ 10 ቤት ትቀየሪያለሽ እያለ ሲላት እሺ ምን ላድርግ ሰዎቹ አልተመቹኝም፣ ስራው አልተመቸኝም እያለች እንግዲህ ትላለች። ከዛ ባጠገቧ እሷ ስወጣም ተመነጫጭቃ የሆኑ ሰራተኛ የነበሩ እነሱንም ደግሞ እየተናገረ ትገኛለች። ምክንያቱም እሷ ያለችው ምንድን ነው? ስራ አጣሁኝ፣ ስራ እንዲህ ምን አይነቱ አይን አውጣናት ሲሉት፣ ደላላውም ደግሞ እንዴት አለች ሀብታም ልጅ መሰለቻችሁ? ድልቅቅ ያለ ድሮ እናቷ በሰራተኛ ነበረ ሰራተኞቹን በተነደደችም ሰዓት ታሰቀይ ነበር። አሁን ላይ ደግሞ እንደዚህ ሆኗል እያለ ይነግራቸዋል። የሰላምና የምላሴ ነገር በጣም ያሳስባል። አሁን ላይ ችግራቸው እውነት ለመናገር ሜላት አሳዝናኛለች ማለት ነው። ሜላት ያለችበት ሁኔታ በጣም ያሳዝናል። አቶ ኖላዊት እንግዲህ ስራውን እየሰራ ይገኛል። ዘበኛ ሆኖ እንቅልፉንም ተኝቶ በዛው እየጠበቀ ይገኛል ማለት ነው። ፋኖሴ እንግዲህ ስራዋን እየሰራች ቤቷ የቤት እመቤት ሆና
ያው እርግዝና ጋር ተመችቷታል ማለት ነው። እንደዚሁም ደግሞ ሀናና ሴር ያው እንግዲህ ከዚህ በኋላ ባልና ሚስት ለመሆን ዝግጁ ናቸው ሆነዋል። ግን ሰርጋቸው ነው የቀረው ማለት ነው። ይህንንም ማድረግ የቻሉበት ያው በመጀመሪያም ታውቃላችሁ ክፍል 1 ላይ በጣም ከባድ ችግሮችን ውጣ ውረዶችን አሳልፈው ነበረ። አሁን ደግሞ በጣም የከበደው ላይ ደርሰዋል ማለት ነው። ሀና እያሰበች ያለው አሁን ስለ እናቷ ነው ማለት ነው። የእናቷ ነገር በጣም አሳስቧታል። ሜዲያ ላይ መውደቃቸው አሁን ላይ ምን በለው ምጠጣ የለንም፣ ምን ልንሆን ነው? መጠለያም ካገኘን ጥሩ ነው። ያ አነስተኛ ላይ ስለሆነ ያሉት ማለት ነው። በፊት ችግር የለም ነበር ማለት ነው። እያንዳንዱ ነገር የሚያደርጉት ነገር ደስ ሲል ነበር። እያንዳንዱ ነገር የሚሰሩት ስራ በጣም ደስ ሲል ነበረ ማለት ነው። አሁን ላይ ግን አቶ እንደማግኘት ምንም ማድረግ አይቻልም። የጊዜ ጉዳይ ነው እንዳልኳቸው፣ ሁሉም ነገር ወደ የነበረበት ይመለሳል ብዬ አስባለሁ። እንግዲህ ተምቹና ሴር ከመንገድ ተነስተው ትዳር ይጣፍጣል እያሉ ይገኛሉ ማለት ነው። ከነበሩበት ቆንጆ አለባበሳቸው፣ ስነ ምግባራቸው እንደዛም ቢሆንም አሁን ግን ተስተካክለው የስራ ሰው ሆነው ቆፍጠን ብለው ያንኛውም ድንብላል ጋ ይህንኛውም ሀና ጋር ስለሆነ ያለው ሀናም እንግዲህ ስራ እየፈላለገ ነበር የፈለገችውም ደግሞ በትምህርቷ በተመረቀችበት ስራ ባገኝ ዶክተርነቱን ብላ እየጠየቀ ብትልም እሱም ደግሞ ደላላው ከተገኘ እሱ እኮ ከባድ ነው እያላት ነበር። እንግዲህ ሀና አሁን ላይ የምታስበው ስለሜሉካ ነው ማለት ነው። እውነት ለመናገር እኔ ሜሉዬ አሳዝናኛለች ማለት ነው። ይህንን እንግዲህ ቤቷ የፈረሰው በዛ በተረገመ ነው ላልተጠቀመ ማለት ነው። ክፍል 1 ላይ እንዳያችሁት ክፍል 2 እንግዲህ ስለጀመረልን በጣም ነው ደስ ያለኝ። እኔ ኖላይቶችን በጣም ወዳቸዋለሁ፣ ስጠብቃቸው ነበር በጉጉት ማለት ነው። አሁን ደግሞ ቪዲዮውን አስጀምረውልናል። ከወደዳችሁት ላይክ፣ ሸር፣ ሰብስክራይብ አድርጉ። ወዳቸዋለሁ። ባይ ባይ።